ሰላም እንደምን አላችሁ? ዛሬ ደግሞ የምናየው የላፕቶፓችሁን የባትሪ አቅምና አጠቃላይ ደህንነቱን በኮማንድ ፕሮምፕት እንዴት ማወቅ እንደምትችሉ እናያለን። መጀመሪያ ኮማንድ ፕሮምፕታችሁን አስ አድሚኒስትሬተር መክፈታችሁን እንዳትረሱ። ያን ከከፈታችሁ በኋላ እንዴት ማግኘት እንችላለን? እሱን እንገባለን። ስታርት ውስጥ ከገባን በኋላ ሲኤምዲ ብለን እንጽፋለን። ከዚያም ኮማንድ ፕሮምፕት የሚል እናገኛለን። እሱን እዚህ ጋር መተን ራን አስ አድሚኒስትሬተር እናደርጋለን። የስ በምናደርግበት ሰዓት ይህን ግራፊካሊ ይህን ኢንተርፌስ እናገኛለን ማለት ነው። ከዚያ በመቀጠል የላፕቶፓችን አጠቃላይ ጤንነት እና የማያዝ አቅሙን የሚያሳየን ኤችቲኤምኤል ሪፖርት የሚፈጥርልንን ኮማንድ እንጽፋለን። ፓወር ሲኤፍጂ ስፔስ ባክስላሽ ባትሪ ሪፖርት ብለን እንጽፋለን። ከዚያም ኢንተር እናደርጋለን ወይም ደግሞ ኤችቲኤምኤል ኢንተርን ትጫናላችሁ። በዚህ ጊዜ ባትሪ ላይፍ ሪፖርት የሚል እናገኛለን ወይም ደግሞ ኤችቲኤምኤል ፋይል ፓዙን ይሰጠናል ማለት ነው። ስለዚህ ምን እናደርጋለን? ባትሪ ላይፍ ሪፖርት ሴቭድ ቱ ፋይል ፓዝ ይለናል። እቺን ፋይል ፓዟን ሴሌክት እናደርጋለን። ይሄን ሴሌክት ካደረጋችሁት በኋላ ኮንትሮል ሲ ወይ ደግሞ ኮፒ ማድረግ ትችላላችሁ። ኮፒ ካደረጋችሁ በኋላ የትኛውንም አይነት ብራውዘር ትከፍቱና ኮፒ ያደረግነው ፋይል ፓዝ ዩአርኤል ላችን ጋር ወይ ደግሞ መፈለጊያ ቦክሱ ጋር ክሊክ አድርጋችሁ ፔስት እናደርጋለን። ስለዚህ ፔስት ካደረጋችሁ በኋላ ኢንተር ወይ ደግሞ ሰርችን ማለት ትችላላችሁ። ኢንተር በምናደርግበት ሰዓት ይሄን ባትሪ ሪፖርት ማግኘት ትችላላችሁ ማለት ነው። እዚህ ጋር ኮምፒውተር ስሙ አለ፣ ፕሮዳክቱን፣ ባዮስ፣ ቤዚክ ኢንፑት አውትፑት ሲስተሙን እና ሌሎችንም መረጃዎች ከዚህ ጋር ታገኛላችሁ ማለት ነው። ለምሳሌ ሪፖርት ታይሞችን እና የመሳሰሉት እዚህ ጋር ዲቴል መረጃዎችን ማግኘት ትችላላችሁ። ታዲያ አንድ ጥያቄ ይነሳል። ባትሪያችን አሪፍ ነው ወይስ ደግሞ አሪፍ አይደለም የሚለው ነገር እንዴት እናውቃለን ካላችሁ ደግሞ እዚህ ጋር አንድ የምታገኙት ቁጥር አለ ማለት ነው። ይታይ ከሆነ ባትሪ ካፓሲቲ ሂስትሪ የሚል አለ። እዚህ ባትሪ ካፓሲቲ ሂስትሪው ላይ ፉል ቻርጅ ካፓሲቲው አለ። እዚህ ጋር ደግሞ ዲዛይን ካፓሲቲ የሚል አለ። ዲዛይን ካፓሲቲ ማለት ኮምፒውተሩ ወይም ደግሞ ላፕቶፑ ዲዛይን ሆኖ ሲመጣ ባትሪው የማዝ አቅሙ ምን ያክል ካፓሲቲ ወይም ደግሞ አቅም አለ የሚለው ነው። ለምሳሌ እኔ ጋር 49500 አለ። ፉል ቻርጅ ካፓሲቲው ደግሞ 2838 አለ ማለት ነው። ሶ እንዴት ነው ማግኘት የምንችለው የሚለውን ወይም ደግሞ ሪሜኒንግ ሄልዝ ፐርሰንቴጁ ምን ያክል ነው የሚለውን ነገር ማወቅ ከፈለጋችሁ ምን ታደርጋላችሁ? ፉል ቻርጅ ካፓሲቲው አለ 2838 ሲካፈል ለዲዛይን ካፓሲቲው 49500 ታደርጉትና መጨረሻ ላይ ሲባዛ በመቶ ታደርጉታላችሁ። ለምሳሌ እኔ ጋር ሂሳቡን በምንሰራበት ሰዓት ፉል ቻርጅ ካፓሲቲው 2838 ነው ሲካፈል ለዲዛይን ካፓሲቲው 49500 በመታካፍሉበት ሰዓት ኦልሞስት 0.057 ይመጣል ማለት ነው። 0.057ን በመቶ ስታባዙት 5.233% ያክል ታገኛላችሁ። ይህ ማለት የኔ የኮምፒውተር ፓርቲ ከ100% 5.33 ስትቀንሱት ኦልሞስት 94% ወይ 95% ዴድ ሆኗል ወይ ደግሞ አልቋል ማለት ነው። ስለዚህ 5% ብቻ እንጠቀምበት የሚችለው ይህ ማለት የኔ ኦልሞስት ኦንላይን ነው የኔ ፒሲ። በዚህ መልኩ ዲዛይን ማድረግ ትችላላችሁ። ስለዚህ ከሰዎች ኮምፒውተር በምትገዙበት ሰዓት ከ25% በታች ከሆነ የምታገኙት ቁጥር ኦልሞስት ይሄ ሲስተም ዲግሬድ ሆኗል ወይ ደግሞ እየቀነሰ ነው ያለውና ባትገዙት ይመረጣል ወይ ደግሞ ሌላ የራሳችሁን ገዝታችሁ ብትጠቀሙ የተሻለ ነው እላለሁ። ይሄን ይመስላል የዛሬ ትምህርታችን ማለት ነው። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ አግዙን እንላለን። እናመሰግናለን።